አንዳንድ ሰዎች ማንኛውንም ነገር በፍጥነት የሚረዱት አዳዲስ ሐሳብ በቀላሉ የሚመጣላቸውና ሁልጊዜ ንቁ የሚሆኑት ለምን እንደሆነ አስበህ ታውቃለህ? ይህም በተፈጥሮ የተሰጣቸው ልዩ ስጦታ ሳይሆን ሳያውቁት በየቀኑ የሚያደርጉት የአእምሮ ማሳደጊያ ልምምድ ውጤት ነው። አብዛኛው ሰው አእምሮአችን አንዴ ካደገ በኋላ አይቀየርም ብሎ ያስባል። ነገር ግን ሳይንቲስቶች እንደሚያረጋግጡት በትክክለኛ ልማዶች አእምሮአችን ይበልጥ ፈጣን፣ ብልህና ነገሮችን በቀላል የሚያስታውስ ማድረግ እንችላለን። ዛሬ በዚህ ቪዲዮ ውስጥ የአእምሮአችንን ብቃት በእጥፍ የሚጨምሩ 9 ቀላል ነገሮችና በጣም ውጤታማ ልማዶችን አሳያለሁ። በተለይ ቁጥር 7 ላይ ያለው ነጥብ ውጤታማነቱን ስታይ ያስደምማል። ስለዚህ እስከ መጨረሻው አብረን ቆይ። ወደ ቻናል በደህና መጣችሁ። በዚህ ቻናል ላይ ራሳችንን የምናሳድግበት፣ አዳዲስ ክህሎቶች የምንማርበት እና ስኬታማ የምንሆንበት መንገዶችን እንወያያለን። ለቻናሉ አዲስ ከሆንክ አሁኑ ሰብስክራይብ በማድረግ የቤተሰብ አባል ሁን። አሁን በቀጥታ ወደ መጀመሪያው ነጥብ እናልፋለን። ነጥባን በየቀኑ አዳዲስ ነገሮችን ማንበብ። የመጀመሪያው ልማድ በየቀኑ ቢያንስ ለ15 ወይም ለ20 ደቂቃ ማንበብ ነው። ነገር ግን ዝም ብሎ ማንበብ ሳይሆን ንቁ ንባብ አክቲቭ ሪዲንግ ማድረግ ያስፈልጋል። ያነበብከውን ሐሳብ ከዚህ በፊት ከምታውቀው ነገር ጋር ለማገናኘት መሞከር አእምሮን አዳዲስ የነርቭ ስርዓቶች እንዲፈጠር ያደርገዋል። ንባብ ለአእምሮ ልክ እንደ ስፖርት እንቅስቃሴ ነው። የአስተሳሰብ አድማስን ያሰፋዋል፣ የቃላት እውቀትንም ይጨምረዋል። ነጥብ 2 ጠዋት እንደተነሳ ውሃ መጠጣት ነው። ሁለተኛው ልማድ በጣም ቀላል ግን ብዙ ሰው የሚረሳው እሱም ጠዋት እንደተነሳ አንድ ትልቅ ብርጭቆ ውሃ መጠጣት። ሌሊቱን ሙሉ ስንተኛ አእምሮአችን ይደርቃል። አእምሮአችን 75% ገደማ በውሃ የተገነባ ነው። ጥቂት የውሃ እጥረት እንኳን ሲኖር ትኩረት የማድረግና ፍጥነት የማሰብ ችሎታ ይቀንሳል። ጠዋት ውሃ መጠጣት የአእምሮን ወዲያው እንዲነቃ ያደርገዋል። ነጥብ 3 አዳዲስ ክህሎቶችን መማር። ሶስተኛው ነጥብ አእምሮ ሁልጊዜ ንቁ ሆኖ እንዲቀጥል የሚያደርግ በለመድከው ስራ ውስጥ ብቻ ስትወሰን አእምሮ ሰነፍ ይሆናል። ነገር ግን አዲስ ቋንቋ መማር፣ ኮዲንግ መለማመድ ወይም አዲስ የሙዚቃ መሳሪያ መጫወት ስትጀምር አእምሮ አዳዲስ ፈታኝ መንገዶችን ለመስራት ይገደዳል። ይህም አእምሮአችን ራሱን የማደስ ችሎታ ነው። ነጥብ 4 አጭር የአካል ብቃት እንቅስቃሴ ማድረግ። አራተኛው ልማድ በቀን ውስጥ ቢያንስ ለ15 ደቂቃ ሰውነትን ማንቀሳቀስ ነው። ስፖርት ስትሰራ የልብ ምት ይጨምራል። ይህም ወደ አእምሮ የሚሄደው የኦክሲጅንና የደም ዝውውር በከፍተኛ ደረጃ ያሳድገዋል። ሳይንሳዊ ጥናቶች እንደሚያሳዩት አዘውትሮ ስፖርት የሚሰራ ሰው የማስታወስና የመማር ችሎታው ስፖርት ከማይሰሩ ሰዎች እጅግ የተሻለ ነው። ነጥብ 5 ስልክን የምትጠቀምበት ጊዜ መቀነስ። አምስተኛውና ማስተካከል ያለብህ ነገር ከሶሻል ሚዲያ ሱስ መውጣት ነው። በየቀኑ ስልክን የምታየው ከሆነ አእምሮ በአጭር ቪዲዮዎችና በኖቲፊኬሽን ምክንያት ዶፓሚን የተባለ የደስታ ሆርሞን በቀላል ማግኘት ይለምዳል። ይህ ደግሞ ለረጅም ጊዜ ስራዎች ላይ ትኩረት የማድረግ አቅምን ያጠፋል። በቀን ውስጥ የተወሰነ ሰዓት ስልክን ሙሉ በሙሉ አጥፍተህ ለአእምሮ ረፍት መስጠት አለብህ። ነጥብ 6 የተማርከውን ነገር ለሌላ ሰው ማስተማር። ስድስተኛውና በጣም ውጤታማ ዘዴ አንድ ነገርን ካነበብ ወይም ከተማርክ በኋላ ለጓደኛ ወይም ለቤተሰብ መልሰ ማብራራት ነው። ይሄ የፊንማን ዘዴ ይባላል። አንድ ሐሳብ ለሌላ ሰው በቀላሉ ለማስረዳት ስትሞክር በአእምሮ ውስጥ ያልገቡህን ክፍተቶች በቀላሉ ትረዳለህ። የገባህ ነገርም ደግሞ በአእምሮ ውስጥ ለረጅም ጊዜ ተቀርጾ ይኖራል። ነጥብ 7 የ8 ሰዓት ጥራት ያለው እንቅልፍ መተኛት። ሰባተኛውና ፍጹም ልታረቀው የማይገባ ነጥብ እንቅልፍ ነው። እንቅልፍ ስትተኛ አእምሮ ዝም ብሎ አያርፍ። ይልቁንም በቀን ውስጥ የተማርካቸውን ነገሮች የማደራጀት የማስታወስና አላስፈላጊ የሆኑ መርዛማ ነገሮችን ከአእምሮ ውስጥ የማጽዳት ስራ ይሰራል። በቂ እንቅልፍ ካላገኘ በማግስቱ አእምሮ በሙሉ አቅሙ መስራት አይችልም። ነጥብ 8 ማስታወሻን መጻፍ። 8ኛው ልማድ በየቀኑ ማታ ወይም ጠዋት ሐሳቦችን በወረቀት ላይ ማስፈር ነው። በአእምሮአችን ውስጥ በአንድ ጊዜ 1000 ሐሳቦች ይመጣሉ። ሲመላለሱ ጭንቀትና መደናገር ይፈጥራል። ሐሳብን፣ እቅድንና የሚሰማን ስሜት በወረቀት ላይ ስትጽፍ አእምሮ ይረጋጋል። ነገሮችን በግልጽ የመመልከትና ችግሮችን የመፍታት አቅም ይጨምራል። ነጥብ 9 ጤናማ ምግቦችን መመገብ። እናም የመጨረሻው ልማድ አእምሮአችን የሚፈልጋቸውን ምግቦች መመገብ ነው። አእምሮአችን ከፍተኛ ኃይል የሚጠቀሙ አካል ነው። እንደ አቮካዶ፣ አረንጓዴ ቅጠላቅጠሎችና ኦሜጋ 3 ያላቸው ምግቦች አእምሮን ከተለያዩ ጉዳቶች ከመጠበቃቸውም በላይ የማሰብ ፍጥነትን ይጨምራል። የምትመገበው ምግብ በቀጥታ የምታስበው ነገርን ይወስናል። ማጠቃለያ እንግዲህ ጓደኞቼ እነዚህ 9 ልማዶች በየቀኑ ማድረግ ከጀመራችሁ በሚቀጥሉት 21 ቀናት ውስጥ በአስተሳሰባችሁ ላይ የምታዩት ለውጦች ያስደንቃችኋል። ከነዚህ ነጥቦች ውስጥ አንተ ዛሬውኑ መጀመር የምትፈልገው የትኛውን ኮሜንት ላይ ጻፍልኝ። ቪዲዮ ከተመቻችሁ ላይክ ማድረጉን አትርሱ። ለጓደኞቻችሁ ሼር አድርጉ። ለበለጠ ጠቃሚ ቪዲዮዎች ቻናሉን ሰብስክራይብ አድርጉ። በቀጣይ ሳምንት በሌላ ቪዲዮ እስከምንገናኝ ሰላም ቆዩልኝ።